አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙዙ መካነ ሰላም ቻናል ቤተሰቦች ሰላም ብያለሁኝ። ሁላችሁንም ሰላማችሁ ብዝት ተረፍረፍ ይበልልን። አህለን ወሰህለን ብይለናል። እንግዲህ ዛሬ ብቅ ብለናል። ጠፋም እያልኩኝም ነው። ላይክ ሼር ሰብ እያደረጋችሁ ለቤት አዲስ ከሆናችሁ አስተያየት ኮሜንት አስቀምጡልኝ እመልሳለሁኝ። ዛሬ እንግዲህ በእነ አብርሽና በእነ ሩታ መጥቻለሁ ማለት ነው። በነገራችን ላይ ሩታ ጀግና ቀጥይበት፣ ያው አብርሽ ማግጦብኛል ብላለች። እንግዲህ አብርሽ ተማገጠ ሩታን ይቅርታ ይጠይቅ ማለት ነው። ያው ወንዶች ሲባሉ አያምኑም፣ እርግጥ ወንድ ልጅ ሲባል አያምንም። ትክክለኛም ተሆነ ይቅርታ መጠየቅ አለበት ማለት ነው። ጥፋተኛ ነው፣ አጥፍቷል። እሷን እዛ አስቀምጦ እሷ ሀገር ሄዶ መማገጡ በጣም አጥፍቷል ማለት ነው። እና ሩታ ጀግና ቀጥይበት፣ ፍጥጥ አድርገሽ መያዝ እዚህ ላይ በጣም ጎበዝ አድንቄሻለሁ ማለት ነው። እንግዲህ የሩታ አድናቂዎች ትክክላት የሚበልጥ አለ፣ ትክክል አይደለሽም የሚበልጥም አለ። አንዳንዶችም ትክክላት ጥፋት የለባትም የሚልም አለ። ግን ጥፋት የለባትም። አሁን እዚህ ላይ እሱ ነው ጥፋት ያለበት ማለት ነው። ያው ለምን እሷ እንደዛ ብላ ስለተናገረች እንደዛ ብሎ ስላየች አንዳንድ ነገሮች የተፈጠሩትን ነገሮችም ስላየች፣ ሁለተኛ ነገር ደግሞ እዛም ስለሄደ እዛም ስለነበረ እሷ ግዴታ ማሰብ ያለባት ነገር ይህ ስለሆነ ትክክላት ብለን አንዳንዶች ልጆች ኮምተናል ማለት ነው። አንዳንዶችም ሀሳብ ስጡን፣ እሷ ትክክላት ብለዋል። ትክክላት እኔም እሷ ትክክላት ብዬ አስባለሁ። ለምን እሱ እዛ ሄዶ ለምን ማገጠብኝ ብላ ለምን ተናግራለች እንግዲህ ማለት ነው። ስለዚህ በመጣግረው ሻንጣውን አስይዘሽ ሩታዬ ማለት ነው፣ ሻንጣውን አስይዘሽ ለሳምንት መቅጣት አለብሽ ማለት ነው። ግን ደግሞ ለሳምንት ተቀጣህ በዛው ደህና ሰንብች እንዳትል በዛው ደህና ሰንብች ያልክ እንደሆነ ያቺ የፈረደባት ሻረብ አራት ማዕዘን ያችን ራሷን ጠግና ሽንኩርትን በዋል ለቅልቃ በአራት መንጣ እያንጠበጠበች መታ ደግሞ እንዳታጨናንቅ ቤተሰቦችህን ማለት ነው። ስለዚህ በዛው ልምድርግ ማለት የለም እናቴ፣ ልምድ ነው እንደዛ ነገር ልምድ ያለ ለሳምንት እቀጣለሁ ብለሽ ደግሞ እንዳትቀጪ ማለት ነው መልሰሽ። እና ለሳምንት መቀጣት አለበት፣ ሳምንት ድረስ መቀጣት አለበት፣ ቀጥይበት ማለት ነው። እንደዚህ አይነት ነገሮች ላይ ያው ማንኛችንም ሴቶች ብንሆንም ቀጥ ለመጥ ማለት አለብን። እንደዛ ትንሽ ለጠለጥ ነው ወንዶች እየሽለጠለጡ እንዲሁ የቀሩት ማለት ነው። እኛንም እንዲሁ ያስቀሩን። ስለዚህ ቀጥይበት፣ ጀግና ብዬሻለሁ። በዚህ ላይ ጀግና ነሽ ማለት ነው። ጎበዝ ነሽ፣ በዚህ ላይ በጣም ጎበዝ ነሽ። ግን ደግሞ ያው አትጣሉ። ያው ድራማም ቢሆንም ፍቅራችሁ ደግሞ ጥሩ ነገር ነው። አንዳንዱም አስተማሪ ነው፣ አንዳንዱም አሳዛኝ ነው፣ አንዳንዱም አስቂ ነው፣ አንዳንዱም አስለቃሽ ነው ማለት ነው። ደግሞ ለኮሜንታተሮች አስቡላቸው፣ ለቤተሰቦቻቸውም አስቡ እንግዲህ። ምክንያቱም ግማሾቹ ወደ መርዝ ይሄዳሉ፣ ግማሾቹ ወደ ሆስፒታል ይሄዳሉ፣ ግማሾቹ ወደ መታመም፣ በጣም ብዙ ነገሮች ስለሚፈጠሩባቸው ለእነሱም ደግሞ ያው ትንሽ ማሰብ ያለ ነው ቢሆንም ግን ደግሞ ያው ያሁኑ በጣም ጥሩ ነገር ነው የሰራችው ማለት ነው። እንደኔ ጥሩ ነገር ሰርታለች ብዬ ነው የማስበው። ማፋጣጧ ልክ ትክክለኛ እኮ በቃ ያ ባይኗ ያየች ነው የመሰለችው ማለት ነው። በትክክለኛ በቃ ባይኗ አይታ ነው የመሰለችው ማለት ነው። ማፋጣጥ ምናምን ነገር ወይኔ ማስመሰል፣ አቤት! እኔ እኮ አስመስላችሁ ስታወሩ ትንሽ እንኳን የሆነ የማይሳሳታችሁ ልጆች በጣም ይገርመኛል። ወላሂ ያስመስል የላውራት አልኩኝ ማለት ነው። ወሬ ጠፋና ዝብርቅርቅርቅ ይልብኛል። ከዛ እንደገና ደልቼ እንደገና መልሼ አጠፋለሁ ማለት ነው። ለአንድ ሊካርድ 3-4 አጠፋለሁኝ። ማስመሰል አንደኛ ደረጃ ናችሁ ማለት ነው። በዚህ ጎበዞች ናችሁ እያስመሰላችሁ ለማውራት። ዋው ብራቮ ናችሁ ማለት ነው። እና ሁላችሁም ላይክ ሸር ሰብ እያደረጋችሁ እስኪ አበረታቱኛው። እኔ ደግሞ ቆየት እያልኩ ነው የምመጣው፣ ቶሎ እየመጣሁ አይደለም። ያው ያለንበት ነገር አንዳንድ ነገሮች እንትን የሚሉ ስለሆኑ ያው እናም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። አለዛን ያጥረገርጋቸዋለሁ፣ እሳደባለሁ ማለት ነው። መቼም ካልተሳደቡ ግን አይፈምሱ። ውሸት ተናግረው ድራማ ታልሰሩ አይፈምሱ። አለዛ ወይኔ በሌላ ነገር ገብቼ በውሸት ወይንም በምናምኑ ገብቼ መፈትፈት እጀምራለሁ ማለት ነው። ምክንያቱም እያየኋችሁ ነው። በቃ ደህና ነገር የተናገረ ሰው እንደዚህ ምናምን ነገር ትናንሾችን አታበረታቱም ማለት ነው። እዛ ላይ ፊት ስትሉ በቃ ትንሽ እንኳን ትናጥሉ ሳትጥረገረጉ ሳትሰደቡ
እውነቴን ነው። ሁላችሁንም እወዳችኋለሁኝ ማለት ነው። አበረታቱን። ከታች የሚጀምረው ልጆችን ማበረታታት፣ ትላልቆችም እንደዛው ትንሽን እኮ አይዟችሁ አይዟችሁ ጠንክሩ ይባላል ማለት ነው። እናንተ በቃ ፊት ጠላችሁ ፊት ሳላችሁ ከታች ያለ ሰው አይታያችሁም። እና ያው የሚከፍለው ሁሉም ሰው የራሱን እንጂ የሰውን አይነካም። ሁሉም የርዝቁን እንጂ ያለ ርዝቁ አይሄድም ማለት ነው። ብታበረታቱም ለዛ ሰው ጥሩ ነገር ሰራሽ ይባላል እንጂ መጥፎ ነገር ሰሩ አይባልም ማለት ነው። እና እንግዲህ ሁላችንም እንደዚህ ብዬ እናገራለሁ። እንደኔ ሩታ ቀጥይበት፣ በዚሁ ሞቅ አድርጊው ማለት ነው። እንግዲህ አብርሽ መቀጣት አለብህ የምትሉ ደግሞ ያው መቀጣት አለበት፣ አንድ ሳምንት መቀጣት አለበት ማለት ነው። በአቋምሽ ጥኒ ማለት ነው። ሩታ ጎበዝ። ሁላችሁም ላይክ ሸር ሰብ እያደረጋችሁ